ጊዜ ቅዱስ ገብርኤል የምስራች ያሰማችሁ። የኢትዮጵያን መከራ በቃ ብሎ ሰላም ያሰማን። መልአከ ሰላም ነው ቅዱስ ገብርኤል። ለምኑትማ መልአከ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ሊቃውንት ሲተረጉሙ ለመልአክ ፍርሃት አርቆ መናገር ልማድ ነውና ይላል። መልአክ ፍርሃት አርቆ ይናገራል። ሰይጣን ግን ፍርሃት አርቆ አይናገርም። ፍርሃት ያርቃል፣ የተቋጠረ ይፈታል። የእግዚአብሔር ስም ያረፈበት ስም ሁሉ ይፈራል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ገብርኤል በሉ እስኪ። እዚህ ውስጥ ምን አለ? ምን አስተዋላችሁ? ኤል የሚል ስም አለ። አሁን ገብርኤል ብለን በጠራን ጊዜ በዚህ በቅዱስ ገብርኤል ስም ላይ የማን ስም እንደ ዘይት ፈሷል? የእግዚአብሔር ስም ፈሷል። ገብርኤል ሲባል እግዚአብሔር ለዚህ ነው እስራኤልን ስሜ በላዩ ላይ አለና መላኬን እንዳታሳዝኑት ተጠንቀቁ ያለ። ለዚህ መልአክ ስሰግድ፣ ለቅዱስ ገብርኤል ስሰግድለት በላዩ ላይ የፈሰሰ እግዚአብሔር ስም አለ። ይሄን ስም ይዞ ነው የሚመጣ። ቅዱስ ገብርኤል ሲመጣ ገብርኤል 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 ሲሉት ሊቃውንቱ በማህሌት አባቶቻችን በሰዓታቱ መርገፍ መተርጉማኑም ሲያስተምሩ ገብርኤል ሲሉት እናንተ መልኩን እየደገማችሁ ገብርኤል ስትሉት የሆነ ነጠላ አካል አይደለም የምትጥሉት። በላዩ ላይ የፈሰሰውን የማንን ስም ጨምራችሁ ነው የምትጥሉት? የእግዚአብሔርን ስም። ያ ይመጣና ያስከብረናል። ያ ይመጣና የተቋጠረውን ይፈታልናል። ቅዱስ ገብርኤል ግርማ ያለውን ክብር የሚሰጠውን ሞገስ የሚያጎናጽፈውን የእግዚአብሔርን ስም ተሸክሞ ነው የሚመጣ። እስመ እግዚአብሔር ይሁ ክብረ ወሞገሰ። እግዚአብሔር ክብርን ባለሟልነትን ይሰጣል። እያስተጸንሶሙ እግዚአብሔር ለለ ያውሩ በየዋሃት። በቅንነት ጸንተው የሚኖሩትን እግዚአብሔር ከባለጸግነቱ አሳጥቶ አያስቸግራቸውም። እግዚአብሔር ክብርና ሞገስን ይሰጣል። ገብርኤል የሚለው ስም ይፈራል። ለእኛም ፈራውም እንወደዋለን። አጋንንት ይፈሩታል። ለምን? የእግዚአብሔር ስም በላዩ ላይ ፈሷል። ሰይጣን ይፈራዋል። አናብስቱ ይፈራሉ። እሳት ይፈራዋል የቅዱስ ገብርኤልን ስም። ሲመጣ እኮ የሰለስቱ ደቂቅ እሳት ጸጥ አለ። ታዲያ ቅዱስ ገብርኤል ደግሞ የእግዚአብሔርን ስም ተሸክሞ ነው የሚመጣው። ጎበዝ፣ የእግዚአብሔር ስም እኮ ሰማይና ምድርን እንደ ቅቤ ያቀልጣቸዋል። ይሄን ስም ተሸክሞ ለሚመጣ መልእክተኛ አፈር ትቢያ ቢልሱለት ያንሰዋል እንጂ ይበዛበታል። ይሄን ስም ተሸክሞ ለሚመጣ ገብርኤል ይሄን ይዞ ነው የሚመጣ። እሱ ሲመጣ ለዚህ ነው ምድር ትንቀጠቀጣለች። እምነገጹ ለመላክ በረሃት ምድር አይደል ያለ ቅዱስ